ኦሮሚያ ክልል በበርካታ አካባቢዎች ዳግም ጦርነት አገርሽቷል። የኦሮሞ ነጻነት ሰራዊት የቁርጠኝነት ትግል በሚል መሪ ቃል የማጥቃት እርምጃ እየወሰደ ይገኛል። በአዳ በርጋ በሚገኘው የአብይ አህመድ ሰራዊት የ18ኛ ክፍለ ጦር 5ኛ ሬጅመንትን ሙሉ በሙሉ መደምሰሱንም አስታውቋል። የኦሮሞ ነጻነት ሰራዊት ግስጋሴ ከሰሞኑ የተጠናከረው ለምን ይሆን? ወደ ጅቡቲ በተዘረጋው የባቡር መስመር ላይ ኢላማ ያደረጉት ጥቃት በመፈጸም ላይ መሆኑን የኦሮሞ ነጻነት ሰራዊት ያስታወቀው ከሰሞኑ ነው። የጅቡቲው መስመር መስተጓጎል እንደገጠመው የነጻ አውጪ ሰራዊቱ ሰሞኑን ባሰራጨው መረጃ ይፋ አድርጓል። ኦላ በሚል ምህጻረ ቃል የሚታወቀው የኦሮሞ ነጻነት ሰራዊት የባቡሩን መስመር በመቁረጥ የአገዛዙን የኢኮኖሚ አቅም ማዳከም በሚቻልበት ሁኔታ ላይ ያነጣጠረ ኦፕሬሽን እያካሄደ መሆኑን በመግለጽ ላይ ይገኛል። ይበንዲ እንዳለም የኦሮሞ ነጻነት ሰራዊት ጫንጮ የሚገኘውን የአብይ አህመድ ሰራዊት ወታደራዊ ካምፕ ላይ ጥቃት ሰንዝሮ ከፍተኛ ጉዳት ማድረሱን የሚያስታወቀው ሰሞኑን ነው። የቁርጠኝነት ትግል በሚል ስያሜ ከቀናት በፊት ይፋ በተደረገው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን ምስራቅና ሰሜን ሸዋ ቀጠናዎች ላይ ውጊያዎቹ ማገርሸታቸውን ያገኘነው መረጃም ያመለክታል። የኦሮሞ ነጻነት ሰራዊት በኤክስ ገጹ ላይ እንዳስታወቀው ከአብይ አህመድ ጦር ጋር በወለጋና በጉጂ ቀጠናዎች ውጊያዎች እየተካሄዱ ይገኛሉ። በጉጂ ማረሚያ ቤትን ሰብሮ እስረኞችን ማስለቀቁንም አስታውቋል። በወለጋም በጉሊሶ በምስራቅ ወለጋ በጉቶ ጊዳ በሲፑ ሴራና ገሊላ በምስራቅ ሸዋ በዱከም በቦሳቲም በአዳማ የፍጥነት መንገድ ዙሪያ በዶኒ ሲፋ ቦሌ በመታራ ሱካር ፋብሪካ ባለው ወታደራዊ ካምፕና በአዋሽ ፓርክ በጉጂ በምዕራብ ጉጂ በምስራቅ አርሲ ዙዋይ ዱግዳና አዳሬ ከተሞች ውጊያዎች እየተደረጉ መሆኑን የኦሮሞ ነጻነት ሰራዊት አስታውቋል። የቁርጠኝነት ትግል በሚል በሚጠራው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን በርካታ የአብይ አህመድ ወታደሮች ከጥቅም ውጪ መሆናቸውን የቡድን መሳሪያዎች መማረካቸውንም የነጻነት ሰራዊቱ ባሰራጨው መረጃ ላይ አመልክቷል። የኦሮሞ ነጻነት ሰራዊት ግስጋሴ ሰሞኑን የተጠናከረው ለምንድን ነው? አቶ ለሚታየ ፊዳ የኦሮሞ ነጻነት ሰራዊት ደጋፊ ናቸው። ከአመራሮቻቸው ጋርም በቅርበት ይገናኛሉ። ካለፈው ሳምንት ጀምሮ በበርካታ አካባቢዎች የተጀመረው ልዩ ኦፕሬሽን ዓላማው ምንድን ነው? የኦሮሞ ነጻነት ሰራዊት ግስጋሴ እስከ የት ሊዘልቅ ይችላል? በእነዚህና በሌሎች ጉዳዮች ላይ አነጋግሬያቸዋለሁ። በጣም አመሰግናለሁ አቶ ለሚታየ ፊዳ የህግ ባለሙያ እንዲሁም ጠበቃ። ሰሞኑን የኦሮሞ ነጻነት ሰራዊት መጠነ ሰፊ የማጥቃት እንቅስቃሴ እያደረገ ይገኛል። በተለይም ባለፈው ሳምንት ጀምሮ የቁርጠኝነት ትግል በሚል መሪ ቃል በተለያዩ የኦሮሚያ ክልል አካባቢዎች ጥቃት እያከናወነ እንዳለ ነው የሰማነው። እስቲ ከቅርብ ጊዜውን ጀምር ዛሬ ውጊያ እንደነበረን የተነገረው አንድ ሬጅመንት ሙሉ እንደተደመሰሰ ነው የሰማነው። እስቲ ምንድነው የተፈጠረው? ስለጋበዝከኝ አመሰግናለሁ መሳይ። ኦሮሚያ ክልል ዛሬ ብቻ ሳይሆን ሰሞኑን በጣም ጠንካራ ውጊያዎች የተደረጉ ስፔሻሊ መንግስት ኦሮሞ ነጻነት ግንባር ወደ ሰላማዊ ትግል ተመልሷል፣ ከአሁን በኋላ ምንም ማድረግ አይችሉም፣ ከአሁን በኋላ የትም ማድረስ አይችሉም ብለው በጣም ለአንድ ሳምንት በጣም በፕሮፓጋንዳ ሚዲያዎችን ሁሉ ሲያውቁ ስለነበር ያ እውነታውን ማሳየት ኦሮሞ ነጻነት ግንባር እንዳለ በትግሉ እንደሚቀጥልና ምንም ለውጥ ማምጣት እንደማይችል በሰላም እጅ ሰጥቶ ገብቷል የሚሉት ምንም ነገር ውጤታማ ሊያደርጋቸው እንዳልቻለ እና ኦሮሞ ነጻነት ግንባር ትግሉን ቀጥሎ እንዳለ ነው። እሱም